መቅዲ ቤት ምንድን ነው ያልኩት? እኔ መቅዲ ቤት እንኳን እንደዚህ ነው ሲነፍርጌም ነበር። ምንድን እኔ ፕራንክ ነው ያደረግኳቸው፣ ፕራንክ ነው። እዚህ ሰው ሲያስታርቅ ደስ ይለኛል። እግዚአብሔርን እኔ እንደዚህ እንትን አልወድም፣ ሰውና ሰው ማጋጨት። ሳሚልኝ ቂጥሽን አዙረሽ ስደንሽ አሉ የቻይና መንግስት አሉ ዋርኒንግ ሰጥቷል አሉ። ፕራንክ ነው ብላን ነበር እኮ እኔ ቤት አልሰማችሁም እንዴ? ፕራንክ ነው እኔና ሀናን መቼም አንጣላም ብላ እኔ ቤት አወራች ቀን አልሰማችሁ? እየተመጣላ ጸጥታ ገብታ ነው እንዲህ ያለችሽ። አልጠጣችም ነበር ላ እኔ እኮ ማለት ነው አሁን እዚህ ጋር ማለት ይኸውልሽ እኔ እዚህ ጋር አንድ ሰው የምወደውም ሰው ሆነ ምንም እኔ ይሰማኛል እኮ እኔ ሀናንም ከዚህ በፊት ታውቂያለሽ እንደዚህ ነው ሲለው እኔ እነዚህ ልጆች ውስጤ ናቸው። ግን የምናገረው ነገር ለወደፊቱም የምትረዱኝ ነገር ቢኖር እኔ የምወደውን ሰው እናገራለሁ። በግልጽ ነው በቃ የምናገረው። ግን ለክፋት እኔ አንድ ሰው ለክፋት መስጠት አልፈልግም። እዚህ ጋር የፈለገ ነገር ቢመጣ ማለት ነው እኔ እዚህ ጋር ማለት ነው አንድ እህት ናት ያለችኝ፣ የእናት የአባት አንድ እህት ናት ያለችኝ። ጌታ ምስክሬ ነው። እኔ ከራሴ ህይወት አሁን ሳየው እኔ በትክክሉ ከእህቴ እኔ ሀናንጌ ነው መወዳት። አንድ እህት ናት ያለችኝ። ውሸት ነው እንዳትሉ። እዚህ ጋር ለምን እንደሆነ ታውቃላችሁ? ሳላስበው ታውቃላችሁ? ሳላስብ ነው ከዛ ቤት የወጣሁት። ሳላስበው ምንም ባላልኩበት ሻንጣዎቼ ልሄድ ግንቦት ላይ ሄዳለሁ ብዬ ጃይዛ ያደረግኩትን ሻንጣዎቼ ያንን ነገር ብቻ ምክንያት ነው ውልቅ ብዬ ወጣሁ። በዛን ሰዓት ግን ያለኝ አማራጭ ማናት? እሷ ናት። በቃ ለእሷ ነገርኩት። እንደዛ ከወደቀ ፍስ አድርጋ እንትን ያለችኝ ስንት ነገር ለእኔ የሆነች ሰው ናት። ሲቀጥል ደግሞ ሀናን ለእኔ ብዙ ነገር ቲክቶክን ዛሬ እንደዚህ እንደማሾረው አይደለም። ተሰድባለች ለኔ። እኔ ሳላክ ይሄ ምስኪን የአብርሃም በግ ብዬ ባልኩበት ሰዓት ምናልባት ልታስታውሽ ትችያለሽ። አንዷ መታ ምን እንዳደረገችኝ ታውቂያለሽ? ሙልጭ አድርጋ ሰድባኝ። ምንም አላውቅም። ሰማይና ምድሩ ዞሮብኝ ወዛ ጥግ ድረስ ሄዳ የተሳደበችው ስንት ነገር የሆነችው ሀናን ለኔ የግድ የሰው ልጅ አንድ መዋለድ አይደለም ማለት ነው። እኔ ሀናንም በጣም በእውነት ነው የምላችሁ፣ ክርስቶስ ምስክሬ ነው። ለእሷ ትልቅ እንትን አለኝ፣ ትልቅ እኔ ጌታ ከዛም ቤት ስንሄድ እንደ ሰማይ ሲያፈርጡን፣ እዛም ቤት ስንሄድ እንደ ሰማይ ሲያፈርጡ፣ ዛሬ ቲክቶክን እንደፈለግኩ ምዘቀዝቀውን ቲክቶክ ይዛኝን ነው የምትሄደው ፍቅር ቤት። እኔ ቤት ግን ወጣሽ አታቂ መደሳ ላላ እሙ ቤት ነው ፍቅር ቤት ነው። በቃ እኔ እነዚህን ሰዎች ሁሌ ማሞግሳቸዋል። ያው አጋጣሚ ለማንኛውም ፍቅር ይቅርታ ተባባላችሁ ከፍቅር ጋር ኧረ ፍቅር ቆንጆ ሰላም ነሽ አይደል? በእርግጥ ለዚህ ነው እኔ በሁለት ወዳጅሞች መሀል አትግቡ። አዎ እውነት ነው፣ ትክክል ነው። ሰው ከቻላችሁ አስታርቁ። እዛ ጋ እኮ ሀናንም መታ እኮ የተናገረችኝ እዚህ ጋር የተሰማት ተሰምቷት ነው። እሙም እኔ መታ የተናገረችኝ። እሙን ደግሞ ምንድን ነው ያልኩት? እኔ እሙ በጣም ወዳታለሁ፣ በእውነት ነው የምለው። እሙዬ ተይው በቃ ልጁን አውርዩ ስል እሷ እዛ ጋር እየተሰደበች እያየሽ አይደለም። ስለዚህ ምን ያልኩት በቃ መልስ አልመለስኩም። ለምን እውነቷን ነው። እኔ ግን እናቴ ትሙት እውነትን ነው የምነግራችሁ። እኔ ትልቅ እንደ ሴት ክብር ያለኝ ለሀይሜ ነው። ለሴት ክብር ያለኝ እኔም ሴት ልጅ አለች። ሲቀጥል ግን እነዚህ ልጆች በሁለቱንም በአንድ አይነት ነው የማየው። ከክርስቶስ በላይ ማንም የለም። እውነቱን ስነግራችሁ ማለት ነው። እኔ አላዳለም። ብሩኬም ሳናድደኝ እናገራለሁ። እኔ ግን ሀይሚ እዚህ ጋር እናዳኝ አታውቅም። ብሩኬ የምናደድበት ምክንያቱ ምንድን ነው? እሱ ያለ ደረጃው ዝቅ አርግቶ ሲታይና ሲሰደብ እናደዳለን። ይህም ወንድ ልጅ ስላለኝ ነው። ስትወልዱ ታውቃላችሁ። በቃ እኔ በጣም ወዳቸዋለሁ። ለእኔ ትልቅ ነገሬ ናቸው። ሲቀጥል ደግሞ ለእኔ ትልቅ ቦታ እኔ እንደዚህ አይደለሁም። እውነቴን ነው የምለው። ኤሌክትሪክ ጠፍቶ ገመድ ፕላስቲክ ሳይቀር ነበረ። እኔ በጣም ወደው ልጄ ነው ያጣሁት። በጣም አይምሮዬ ትልቅ ቦታ ያለኝ በእነዚህ ሁለት ልጆች ነው። እኔ ሌላ ቤት እኮ ማንንም ገብቼ ያላይ ሀይሚና ብሩኬን ብቻ ነው የማየው። ሲቀጥል ደግሞ እናንተ አላችሁ።
እናንተ አላችሁልኝ። ሀይሚና ብሩኬን ስላወቅኩኝ በዛን ሰዓት እናንተ ለእኔ ደረሳችሁልኝ። እግዚአብሔርን በእውነት ነው የምለው። እኔ ወዳቸዋለሁ፣ በጣም ነው የምወዳት። ደግሞ ሲጀመር ጭንቀት አልወድም እኔ ጭንቀት አልወድም። አይደለም እንኳን አሁን ልጄን አጥቼ አይደለም በደህናውም ሰዓት እኔ ፍሪ ነኝ። ምንም በቃ ልብሴን ጥዬ ነው የምጋልበው እንደፈለኩ። በቃ እኔ እድገቴ ለቀቅ ያለ እድገት ነው እና እኔ ጭንቀት ደግሞ አልችልም። እሺ እንዴት አመሻችሁ? ደህና መሻችሁ? ሰላም አመሻችሁ? እንዴት ናችሁ? ይጅበት ደህና ናችሁ ወይ? አለን። እንዴት ናችሁ? ተኝቼ ሳሚን ይቅርታ ወሬሽን አቋረጥኩሻል። ሰላም ሳልል አልቀመጥም ብዬ እኮ ነው። ችግር የለውም ማሬ። ሰላም ሳልላችሁ አልቀመጥም ብዬ ነው። ሚዩት አድርጋችሁ ዝም ስላላችሁ ደብሮኝ ነው እና ያላ ሂጂበት። ዋናው ምንድን ነው ሳሚልኝ? ውሃ ነው። አይ ጥሩ ነው። አይ ጌታ እኛ በእኛ ቂም የለብንም። ጠላ በኋላ ነው የምጠጣው አለኝ፣ ግን ራቴን በልቼ ነው የምጠጣው። ራቴን በላና ጠጣለሁ። እንደዚህ ቶሎ ደስ እና መግዲ ምናምን እነ ሰላም እነ ሰኒ እየበላችሁ ነው። እኔ በደንብ ካልተወረድ አይሰማኝም። እንደኔ ድምጻችሁ ዋጣችሁ ካላወራችሁ አልሰማም። እኔም እኮ ለዚህ ነው ሀናን፣ እኔ እኮ ዛሬ እኔ ቤት ያወራሁት እንደዚህ ሰላም እንዲወርድ ይቀርታል። እሙዬ እንዴት ነሽ? አለም ደህና ነሽ? ተሳደቡ። ትናንትና በኮሜንት ተሳደቡ። ከሚገርማችሁ እኔ ለጫማዬ ሶልም ያንን ጽሁፍ አልቆጠርኩትም። ለምን ብትይ ምንም ቢሆን አራዳ ነው። በአራዳ ሜዳ ጠንካራ ይቦፋል ብያቸዋለሁ። እኔ ምንም አይመስለኝም። ለምን እንደሆነ ታውቃላችሁ? እዚህ ጋር መጀመሪያው አንድ ነገር ስናገር ማለት ነው ለራሳቸው እንትን ማለት አለባቸው። እኔ ሳሚልኝ ቲክቶክ ተጠቃሚም አይደለም ብርም አገኙም አይደለም። ትክክሉን ነው የምናገረው። በነገራችን ላይ ግልጽ ነገር ነው የምናገረው። ከዚህ በኋላ የምታቁኝም ወቁ የማታቁኝም ባታቁኝም ብታቁኝም እኔ ምን አገባኝ? ሹ ደከላና ምን አገባኝ? እኔ ምን አገባኝ? እኔ ምንም አይነት ሳሚልኝ እንደዚህ ሳሚልኝ ሹ ሳሚልኝ ይሄ ሳሚልኝ ምንድን ነው? እኔ መናገር ካለብኝ እናገራለሁ። እዚህ ጋር ቅድምም ተናግሬያለሁ። በቃ በጣም ስናደድ እኔ አይደለም ለእናንተ ኢትዮጵያዎች እኔ ለሀረብም አልመችም። ለምን ሲጥ ብዬ ለምን ባናቴ አልተከልም ከፎቅ ምንም ግድ አይሰጠኝም። እኔ ግን የምናደድበት ሰዓት ስናደድ አሁን እዚህ ጋር በጣም እናደዳለሁ። ከተናደድኩኝ ተዋለሁ፣ ነገሮችን ወዲያው አቆማለሁ። ወዲያው የመርሳት ደግሞ ባህሪ ያለኝ ደስ የሚለኝ ነገር ወዲያው ረሳለሁ። በቃ እኔ በሙዚቃ ነው አይምሮዬን ማደስ የምፈልገው። ራሴን ማዝናናት ከፈለኩ ራሴን አዝናናለሁ። ለምን እዚህ ጋር ምን አጨናነቀኝ? እኔ ምን አገባኝ? እኔ መጨናነቅ ያለብኝ ራሴ ብቻ ነው። ሲመቸኝ እሰራለሁ፣ ሳይመቸኝም መተው እችላለሁ። ሲቀጥል ደግሞ እኔ እዚህ ጋር ሰላም ወረደ እኮ ታረቃችሁ አይደል? አሁን አትናደጃ። እየጠጣሽ እናቴ እየጠጣሽ እንጂ እኔ ግን ተጣልታችሁ ነው? ምን ሆናችሁ ነው? አይደለም ትናንትና የጻፉት ማለት ነው። ትናንትና የጻፉት ኮሜንት እኮ እናቴ ኮሜንት እኮ ማንም ላይ ይጻፋል። ኮሜንት አሁን አንቺ ማነች እዚህ ጋር ማለት ነው። እኔ የምላችሁ አንደኛ የይቅርታ ልብ ይኖራችሁ፣ ሁለተኛ ነገር ወሬ ተሰማማች እዚህ ጋር ተሰማ እንጂ አወይኔና ሳሚልኝ ቲክቶክ ላይ አፍ ስንከፋፈት አላያችሁ? ፍቅርና ሳሚልኝም ደግሞ ምንም ይኸው ትልቅነት ከፍቅር ተማሩ። ከዚህ ወርዳ ነው ሄዳ ገዝቷ ሄዳ ይቅርታ ጠይቃ ወደዚህ ዛት የመጣች። እንዲህ ነው በቃ የሰው ልጅ ጢም መያያዝ ምንም አያስፈልግም። የግድ ሀይሚና ብሩኬ ብቻ ናቸው እንዴ ፕራንክ የሚደራረጉ? እኛ አይገባንም እንዴ? ማድረግ አንችልም እንዴ? መስራት አንችልም እንዴ? ቁርስ መውሰድ አይቻልም እንዴ? አይቻልም።
ለምን መሰላችሁ? ጫጫታ ይወዳል እንትኑ። ለዚህ ነው ገባችሁ? እኔ አሁን ጠዋት ምን መስለሽ ሳሚልኝ የቀርታ ልብ ይኖርሽ ታይ ብዬ እኔ እንደው ምን ቤት ብዬ ነግሬያታለሁ። ይኸው ልጆች አሉ እንደው አላልሽም ይበል እግዚአብሔር ታይ በቃ። እኔ ግን ይኸውልሽ ከልብ ደግሞ በጣም ፍቅርም ሆነ ለሃናንዬ እዚህ ጋር ግን ቅድም አሁን አንቺ ጋር የገባ ሰው ነበረ። እንደውም አይተሻል። እዛ እሷ ስታወራ ኒውት አድርጌ ዘግቼ ተነስቼ ነው የሄድኩት። እኔ እዚህ ጋር ማለት ነው ፍቅር ናት። አይ አናን ናት። ሲቀጥል እኔ ትናንትና እኔ እውነቱን ይዤ ነው የምሄደው። ፊት ለፊት ነው የምናገረው። ግን ትንሽ ቆይተሽ ብትጠይቂ መድኃኒዓለምን እኔ አላውቅም። በቃ ግልጽ ነገር ነው የምናገረው። እና የኔ ውድ ለማንኛውም እኔ እናንተ መቼም ከእናንተ መለየት አልፈልግም። ለምን እናቴ ትሙት ለምን እንኳንም ጣልቃ አልገባው እናቴ ባክና በነሱ ማለት ማርያምን ጎበዝ እናቴ ትሙት ነግዚ ወይ እኔ ግን ፍራንክ አይደለም ጌታ ምንሽ ትክክለኛ እውነት ነው የምናገረው። ሀኒቾና ሳሚልኝ አላት እኔ ራሱ ሀኒቾ የለችበትም። እኔ ነውበትም ከምችለው ሲጀመር እኔ ፕራንክ እኮ የተናገርኩት እዚህ ጋር እኮ ይኸውልሽ ፍቅር ለወደፊቱም አንቺ አንድ ነገር ልንገርሽ፣ ምንም ቢሆን የሸገር ልጅ ነሽ። እዚህ ጋር ሰዎች የሚዋደዱ ሰዎች ሲነጋገሩ እንደ ቀስ ብለሽ በውስጥ የሚባል ነገር አለ እንጂ አሁን እኮ ትናንትና ልክ ስትመጪ ያቺ ፍቅር ናት ብዬ ያቺ ማቃት ፍቅር ናት ብዬ ነው ያስገባውሽ እንጂ እንደዚህ ሩዋንዳ እንድታደርጊ አይደለም። እኔ ሲጀመር አሁን አንቺ እዛ ጋር ሩዋንዳ ስታደርጊ ሳሚሊን እንዴት ዝም ትበል? እዛ ጋር ምኑንም ሳታጣሪ ምኑንም እንትሳቲ ዝም ብለሽ ገባሽና ደባለቅሽው ነገሩ። መጀመሪያ እኔ የተናገርኩት ዩቱብ ላይ እኔ እስቲ ከስንት ቁጥር ላይ ብዬ ነው ያንን ነገር የተናገርኩት። አንቺ ግን ምኑንም ሳታይ ቀጥታ መጣሽ ማለት ነው። ስሚ እኔ እኮ ምንም አልተናገርኩሽም። ለምንድን ነው ማንም ቤት የምትይው? ሀኒቾ ቤት እኔ ችግር የለም ያ ሀኒቾ ብቻ አይደለም ከሰማሽ፣ ሀኒቾ ብቻ አይደለም እሙን ያልኩት እሙ ቤት ከአሁን በኋላ አልኩኝ። ገሱን ከፍቼ ከአሁን በኋላ እሙ ቤት፣ ሀናን ቤት፣ ፍቅር ቤት አልገባም ነው ያልኩት። በቃ ሌላ ምንም ፕሮብሌም እኮ የለውም። አንቺ ሀናን ብቻ ስላልኩ እሙ ስለምን አላልሽም? አንቺ እኮ ሀናንና ራስሽን ወክለሽ ነው የመጣሽው። እኔ እሙንም ነው ያልኩት። አሟሙቁት እሙን ነው የማውቀው፣ ሀናንን ነው የማውቀው፣ ፍቅርን ነው የማውቀው። ሰው መፈመስ ከፈለገ አይፈምስም። እንድናወራም ጊዜ ስጭና አለኝ። አይ እሺ ቀጥይበት፣ ሂጂበት እናትሽ። አሟሙቁት 200 ሀኒቾ እኔ የሰማሁት ሀኒቾ እና ፍቅር ቤት ሳሚልኝ አልገባም ብላለች። ሰማሁት እሙ አልሰማሁም። ጌታ ምስክሬ ነው አለ እንግዲህ ልጅ ፍቅር ስሚኝ፣ አንደኛ ያለችው እሙ ቤት ነው። እኔ ጋር መታ እኔ በዛን ጊዜ ህፃኑ እንደዚህ አድርጌ ቤት ወርጄ ቤት ሄጄ ህፃኑን ትንሳረግ መታ ስትለመኝ አላስገባም አልኳት። እጅ ቤት አላስገባሽም አልኳት። ከዛ መታ ነው ሁለተኛ እሙ ቤት አልሄድም፣ አናን ቤት አልሄድም፣ ፋሚሊ ቤት አልሄድም። እኔ ደግሞ አትምጪ ምን አገባኝ። እኔ ግን አልሰማሁም። እናቴ ወዳጆቼ የሚቀርቡኝ ናቸው ብዬ ነው የሶስቱ ስም እየጠራሁት እንጂ ሌላ ሰው ነው ያለቀው። እኔ ሳሚልኝ እንደው ዝም ብዬ ቅል መስልሻለሁ እንዴ? እንደወረድኩ ዱብ ምን ይመስልሻል? እንዲህ ስታስቢኝ ራሱ ደግሞ እኮ ትናንትና ኩላልታለች አልጋ ላይ። አረ ዝም ብዬ እኮ ሰማሁሽ፣ ተናደድኩኝ። አይደለም እኔ እዛ ጋር እኔ ተናግሬሽ አይደለም የወረድኩት ያልኩሽ ብቻ ምንድን ነው በሀኒቾ የተከራከርኩት ይዛል። እኔ ሙስቲ አልሰማሁም።
ግን እዚህ ከዛ ምን ልትበላ ምናምን እስኪ ደንቡሎ ካንቺ አትፈልግም ስልሽ ስወርድ አንቺ ምንድን ነው ያለች? ድንጋይ ራስ እዚህ ጋር ልብ አድርጉልኝ። አናን ምንም ማን የምትባል ሰው ልጅ ሰኔ